ሃሉ እንዴት አላችሁ? ስንቴ ገረስኩት የተባለውን የሜሪ ፈለቀን ጽሑፍ ይዘንላችሁ ለዛሬ መተናል። አብራችሁን ቆዩ። አንቺማ አትገርዥኝም በስማ አለ እያማተበ ለመቀመጥም ለመነሳትም በቀረበ አኳኋን አየሩ ላይ ተንጠልጥሎ። አየር ላይ ነህ አረፍትል አልኩት አኳኋኑ ሳቄን እያመጣው። የታል ዶክተሩ የታል ከምር አለኝ ወንበሩ ላይ ተስተካክሎ እየተቀመጠ። እኔ ነኝ አልኩት ምን እንደሚያስብ ለመገመት እየሞከርኩ። ካርዱ ላይ የተጻፈው እድሜ 33 ይላል። ወጣት ነው። ማንም ሴት አይታው የምትደነግጥለት አይነት ቁመናና መልክ፣ በራሱ የሚተማመን የሚመስል ገጽታ። አንቺማ አትገርዥኝም ይዤው አረጃታለሁ እንጂ አለኝ ለኔ ሳይሆን ለራሱ የሚያወራ በሚመስል ድምጽ። ለምን? ሴት ስለሆንኩ። አዎና ሴት ብቻ አይደለሽም፣ ህልሜ መሰልሽ ቆንጆ ሴት ነሽ። እሱ ከስራዬ ጋር ምን አገናኘው? ለአንቺ ነዋ ስራ። ቀጥሎ ያልሰማሁትን ነገር አኩተመተመ። ይቅርታ አቶ ሲሳይ፣ ብዙ አገልግሎት ፈላጊዎች ውጪ ተሰልፈዋል። ስራችንን እንቀጥል። ስለተቆጣሽ ይሰማሽ መሰለሽ እንዴ? አለ ወደ ሱሪው ዚፓ አይኑን እየላከ። መሳቅም አምሮኛል ግን መሳቅ የለብኝም። እንዴት ሳትገረዝ ጥያቄን የምጨርስበት ቃል ስፈልግ አረጀ አይባልም። ግን እሺ ባክሽ፣ አንጀት ነው ታሪኩ። ተረት ነገር ነው የሚመስለው። እየሰራው ታወራኛለህ። ብድግ ብሎ ገላውን አራቆተው። እንዴ እዚህ አይደለም የምሰራው አልኩት። ቆይ ግን ትልቅ ወንድ ገርዘሽ ታውቂያለሽ አለኝ። ምንም የተጋለጠ ሳይመስለው ተረጋግቶ ልብሱን ወደ ሰውነቱ እየመለሰ። አዎ አውቃለሁ። እኔንም ያህል ካንተም የሚበልጡ። ይሄን ነገር መቼም እንዲህ እንደቆማት ገዘግዡም አይደል? እፍረት አይታይበትም። ስለቆመው አክሱም እንጂ ስለቆመው ንብረቱ ያወራ አይመስልም። በድጋሚ መሳቅ አምሮኛል። ፊቴና ዙሬ ፈገግታዬን ደበቅኩበት። ጭንቅላቴ ውስጥ ብቅ ያለው ሐሳብ ግን ቆሞ ነበር እንዴ የሚለው ነበር። በኢየሱስ ማደንዘዣ ሰጣለሁ። አይደለም ማደንዘዣ ፀሐይ የመሰልሽ ሴት ነክተሹ ሞቼ እንኳን ቢሆን አይቆምም። አሁን አለመሳቅ አልችልም ነበር። መጥሬን ተጭኜ እጄን ከማንሳቴ ሲስተር ገባች። እረ ፍጥነት! በሩ ላይ ነበረች እንዴ? በማያገባው የሚገባ ሰው በቸልታ ማለፍ አልችልም እኮ። ግን እንዳልሰማ ወደ ሲስተር ዞርኩ። ኦአርቱ ይዘጋልኝ፣ ማረፊያውን ታሳይሃለች፣ እዛ ቆየኝ። ካርዱን ለሲስተር አቀበልኳት። እሷ ያልኳትን ሰምታ ወጣለች። እሱ እንደተቀመጠ በትዝብት ያየኛል። ምንድነው? ይሄን ፊትሽን ግን ስሞትልሽ ጸብ ሲኖረኝ ዋስሻለሁ። እምቢ እንዳትይ። ኧረ በኪዳነ ምሕረት አቶ ሲሳይ፣ የሚመለከተን ነገር ላይ ትኩረት ብናደርግ። ዩሲ እያናደድኩሽ እንኳን ፈገግ ብለሽ ነው የምትቆጪኝ። ምክንያቱም ደሞዝሽን የምከፍልሽ እኔ ነኝ። በአትመጪ ሌላ አማራጭ እንደምጠቀም ታውቂያለሽ። ስለዚህ ምን ያህል ስድ የሆነ ከስተመር እንኳን ቢገጥምሽ በትህትና ታስተናግጃለሽ። ረዳቶችሽ ወደውሽ እንጂ ደሞዝ ስለምትከፊያቸው ፈርተውሽ እንድታዘዙሽ አታደርጊም። እንደዛ ሲሆን አብረውሽ ያሉት ምርጫ እስካጡ ድረስ ብቻ ነው ማለት ነው። ልለው ያሰብኩት ብዙ ነበር። ዋጋ ያለው ስላልመሰለኝ ተውኩትና እንዲወጣልኝ ብቻ በሩን አሳየሁት። ተነስቶ እየወጣ በሩን ተደግፎ ቆማልና ያንቺን ስራ ደሞዝ ከፍለሽ እንደምታሰሪያቸው ሳይሆን እነርሱም የስራው አካል እንደሆኑ እንዲሰማቸው አድርጊ። ያኔ ላንቺ ወይ ለደሞዝ ብለው ሳይሆን የራሳችሁን ስራ መሆን ስለሚያስቡ ማንም ስራው እንዲበላሽበት አይፈልግም። አቶ ሲሳይ 6 ዓመት ይሄን ሆስፒታል ቀጥ አድርጌ አስተዳድሬያለሁ። ሰራተኞቼን እንዴት መያዝ እንዳለብኝ አንተ አትነግረኝም። እንዴት ያለው ነው? እያናደድከኝ እኮ ነው። ፈገግ ብሎ ከወጣ በኋላ መለስ ብሎ አይባልም ግን እሺ፣ ቤት ውስጥ የተቀጠረ ሰው እንኳን አሁን ቀርቷል ሰራተኛ አይባልም። ሆስተስ አቀናባሪ ምናምን ነው የሚባለው። በሙያቸው የሚረዱሽን ሰዎች ሰራተኞቼ ኧረ አይባልም ብሎኝ በሩን ዘጋው። ምን አይነት ነው ዛሬ ደግሞ ይጣለብኝ። በ3 ቀናት ውስጥ የተኛውባቸውን ሰዓታት 7 መሙላታቸውን እንጃ ቤቴ ይቻላልም። ተረኛ ታካሚ እስኪገባ ስጠብቅ እያወራ ወደ ውስጥ ዘለቀ። ስንቴ ነው የምትገርዢኝ? ማለት ቁስሉ ተቦትርፎልሻል ጨርሽኝ ብዬ ነው አንቺ ጋር የመጣሁት። አልገባኝም። እስኪ ዛጋ ሁንልኝ። ምን ሆኖ ነው አልኩት። እኔ አንቺ ማሰማ ቆማቃተኝ እሱም ማለመቆማቃተው ተነፋፋው ሲል ቁስሉ ጣጣ የሚያሾፍ ይመስላል። ቁስሉ ግን እንዳለው ቁስሉ ነበር።
ስነ ስርዓት ባለው መንገድ እንዳዋቂዎች እናውራ አልኩት። ማንም ደንበኛ በዚህ መጠን ነፃነት እንዳወራኝም አላስታውስም። እኔ ምለው አይ አለ ኮስተር እንዳለ። ዶክተር ማህደር መለስኩለት። ኡፍ ከክብርና ከፍቅሬቱ ይበልጥ ይመስልሻል? ሁለቱም ዋጋ ያላቸው የማይነጻጸሩ ነገሮች ናቸው። ዶክተር ብልሽ ያከበርኩሽ ሊመስልሽ ይችላል። ማይ ስልሽ ግን ውዴታዬን እየነገርኩሽ ነው። ከክብር ሁሌም ፍቅር ይበልጣል። በክብር ውስጥ ፍቅር ላይኖር ይችላል፣ በፍቅር ውስጥ ግን ሁሌም ክብር አለ። የሆነ ነገሬን ያወቀ ስለመሰለኝ ተናደድኩ። ለተናገረው ትኩረት የሰጠሁት ባለመምሰል ጨርሻለሁ። ተጨማሪ አንድ መድኃኒት አዝልሃለሁ። በትክክል መድኃኒቱን ከወሰድክ በድጋሚ እዚህ መመላለስ አያስፈልግም አልኩት። ኦኬ አልጋ ልትሰጪኝ ማለት ነው? እሱ ጥሩ ሐሳብ ነው አቶ ሲሳይ። ለጨዋታ ጊዜ የለኝም። ሊኖርሽ ግን ይገባል ማሂ። መልስ ሳይጠብቅ የጻፍኩለትን ወረቀት ተቀብሎኝ ወጣ። አልጨረስንም፣ ይቀጥላል። ቀጣዩን ክፍል በቀጣዩ ቀን ይዘንላችሁ እንመጣለን። ቻው።